ቪዲዮአችሁ ቪው የማይኖረው በኮንተንት ምክንያት አይደለም። 99% ዩቲዩበሮች የሚሰሩት ይህን አንድ ስህተት እያደረጋችሁ ሊሆን ይችላል። ይህን ቪዲዮ ከጨረሳችሁ በኋላ ተምኔላችሁ ከሌሎች 100 ቪዲዮዎች መካከል ተለይቶ ይታያል። ዛሬ እንዴት አድርገን በስልክ ተምኔል እንደምንሰራ አሳያችኋለሁ። እስከ መጨረሻው ድረስ አብራችሁ ቆዩ። ይህ ጀማል አካዳሚ ነው። የተለያዩ ጠቃሚ ቪዲዮዎችን የምለቅበት ይህ የኔ ዩቲዩብ ቻናል ነው። ከወደዳችሁ ሰብስክራይብ፣ ሼር እንዲሁም ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮ። እሺ፣ በመጀመሪያ ደረጃ ወደ ፒክስላብ አፕሊኬሽን እንገባለን ማለት ነው። እሱን እንከፍትና እንገባለን ማለት ነው። ከዛ ከገባን በኋላ እናንተ አፕሊኬሽኑን ካላወረዳችሁ ማውረድ ትችላላችሁ ማለት ነው ከፕሌይ ስቶር ላይ። ከዛ ወደ ፒክስላብ ከገባን በኋላ እንደዚህ አይነት ኢንተርፌክስ ያመጣልናል ማለት ነው። እኛ ልንሰራ ያፈለግነው ታምኔል ስለሆነ እዚች ጋር 3 ነጠብጣቧን እንነካና ኢሜጅ ሳይዝ የሚለውን እሱን እንነካለን ማለት ነው። እሱን ከነካም በኋላ ከስተም የሚል አለ፣ እሱን አንዴ እንነካለን። እሱን ከነካም በኋላ ዝርዝር ያመጣልናል ማለት ነው። ከዛ መካከል እኛ ልንሰራ የፈለግነው ምንድነው ዩቲዩብ ታምኔል ስለሆነ ታች ጋር ዩቲዩብ ተምኔል የሚል አለ፣ እሱን አንዴ እንነካለን ማለት ነው። ሌላ የዩቲዩብ ቻናል ባነር፣ ፌስቡክ፣ ጉግል፣ ትዊተር አሉ። እናንተ ለነሱ መስራት ከፈለጋችሁ መስራት ትችላላችሁ ማለት ነው። ለጊዜው እኔ አሁን ዩቲዩብ ተምኔል ስለሆነ እሱን አንዴ እነካለሁ ማለት ነው። እሱን ካነካው በኋላ 1280 በ720 የሚል አለ፣ እሱን ኦኬ እንልና ከዛ ይችን አንዴ ድሌት እናደርጋታለን ማለት ነው። ይህንን ካደረግን በኋላ ምንድነው የምናደርገው አሁን ይቺ ፕላስ ምልክቷን ነክተን ፍሮም ጋላሪ ገብተን ያዘጋጀነውን ባክግራውንድ እናመጣለን ማለት ነው። እኔ ለጊዜው ያዘጋጀሁት ስላለ እሱን አመጣለሁኝ። እሱን ከዛ ነክቼ አመጣለሁኝ ማለት ነው። ከዛ እንደዛ አረግና ሙሉ አለብሰዋለሁኝ ማለት ነው። ስለዚህ እንደዚህ ካደረኩ በኋላ አሁን ፎቶ አመጣለሁ ማለት ነው። ያዘጋጀሁት ፎቶ ስላለ እሱን አሁንም ፍሮም ጋላሪ ገብቼ አመጣለሁኝ ማለት ነው። ከዛ ኦኬ ልና እዚች ጋር ትንሽ ዙም አደርገዋለሁ ማለት ነው። ከዛ እንደዚህ ካደረኩ በኋላ አሁን ጽሁፌን እጽፋለሁ ማለት ነው። ምንድነው የፈለኩት ጽሁፍ ምንድነው ላስገባ የፈለኩት ጽሁፍ ምንድነው የሚለውን እሱን እጽፋለሁ ማለት ነው። ስለዚህ ታች ጋር ፕለስ ምልክቷን እነካለሁ። እሷን ከነካ በኋላ ቴክስት የሚለውን እነካለሁ። ቴክስት የሚለውን ከነካው በኋላ እዚች የእርሳስ ከለር ምልክቷን እነካና አሁንም የእርሳስ ምልክቷን ከለሯን እነካለሁ ማለት ነው። ስለዚህ እሱን አንዴ ያጠፋና እኔ ልጽፍ የፈለኩትን እጽፋለሁ ማለት ነው። ለምሳሌ እኔ ታምብነል ብዬ እጽፋለሁ ማለት ነው። ታምብነል በልና እሱ ከዛ ኦኬ ያደርገዋለሁ ማለት ነው። ከዛ ይችን አንዴ ዙም አረግና እዚች ጋር አመጣና አሰፋታለሁኝ ማለት ነው። እንደዛ አድርጌ እሷን ካደረኩ በኋላ ምንድነው የማደርገው አሁን ታች ጋር ምልክቷን እነካለሁ። እሷን ከነካው በኋላ ትንሽ እንደዚህ አደረግና የመጀመሪያ ስራ ምንድነው ከለር እመርጣለሁ። ከለር እንደዚህ ካደረኩ በኋላ ትንሽ ስክሮል አረግና እንደዚህ እኔ የምፈልገው እኔ ቢጫ ስለሆነ ቢጫ እስከሚመጣልኝ ድረስ አሳልፋለሁ ማለት ነው። ከዛ ቢጫ መጣልኝ። ከዛ ራይት ምልክቷን ነክቼ እሄዳለሁ ማለት ነው። ቀጣይ ምንድነው የማደርገው ደግሞ አሁን ፎንት እመርጣለሁኝ ማለት ነው። ስለዚህ አሁንም ስክሮል አረግና ፎንት የሚለውን እመርጣለሁኝ ማለት ነው። ከዛ እዚህ ጋር ፎንት አለ፣ ማይ ፎንት አለ። እዚህ ጋር የራሳችሁን ፎቶ አድ ለማድረግ ከፈለጋችሁ ይሄን የፕላስ ምልክቱን ነክታችሁ አድ ማድረግ ትችላላችሁ ማለት ነው። ለጊዜው እኔ ብዙ እጠቀማለሁኝ። በራሱ ፎንት ስላለው በጣም ብዙ ፎንቶች አሉ እንደምታዩት የራሱ ፎንት አለ። እኔ ይሄንን እጠቀማለሁ ማለት ነው። ከዛ ኦኬ ብዬ እወጣለሁኝ። ከዛ አሁን ምንድነው የማደርገው ስትሮክ አደርጋለሁኝ ማለት ነው። ስትሮክ በምንድነው እኔ ማድረግ የፈለኩት በጥቁር ነው። እኔ ስትሮክ ትንሽ ጎላ እንድልኝ ስለፈለኩኝ ስትሮክ አደርገዋለሁ ማለት ነው። ኢኔብል የሚለውን ነካና በጥቁሯን አንዴ ነካና ትንሽ 10 አደርገዋለሁ ማለት ነው። ትንሽ 10 ካደረኩ በኋላ ራይት ብዬ እወጣለሁ ማለት ነው። አሁን ቀጥታ ደግሞ ቀጣይ ጽሁፌን አስገባለሁ ማለት ነው። እንደቅድሙ ራይት ምልክት ነካለሁ። ከዛ ቴክስት የሚለውን ነካና ከዛ እርሳስ ምልክቷን አሁንም እርሳስ ምልክቷን ነክቼ በዚህ መልኩ ሲያመጣልኝ ያጠፋና አሰራር ብዬ ጽፋለሁ ማለት ነው። ታምብነል አሰራር ከዛ ኦኬ ይላለሁ ማለት ነው። ከዛ
እንደዚህ እምቢ የሚለኝ ከሆነ ታች ጋር ገባና ምን አደርጋለሁ ሳይዝ የሚላለሁ ማለት ነው። አልመጣልኝ ካለ ትንሽ ጨመር አደርግበታል። ስለዚህ አሁን በዚህ መልኩ ይችን ዙም አረግና ትንሽ አነስ አርጊ እኔ እንደምፈልገው አደርግና አነስ አረጋታለሁ። ከዛ አሁን ምንድነው ስራዬ ከለር ነው። ከለር እንደ ቅድም ማድረግ ትችላላችሁ እናንተ። እኔ ግን ለጊዜው በዙ እንደሆነ ስለፈለኩ ቀጥታ ምንድነው ማደርገው ሂጄ ፎንት መርጣለሁ ማለት ነው። ፎንት ላይ አሁንም የቅድሙን ፎንት አደርገዋለሁ። እሱን ካደረግኩ በኋላ አሁን ቀጣይ ምንድነው ማድረገው ስትሮክ ነው ማለት ነው። አሁን ትንሽ አንሸራትና ስትሮክ አደርጋለሁ ማለት ነው። ከዛ ኢኔብልድ የሚለውን ካደረግኩ በኋላ አሁንም ስክሮል ማድረግና ጥቁር እስከሚመጣልኝ ጥቁሩን አደርጋለሁ ማለት ነው። ከዛ 10 ድረስ አደርገዋለሁ ማለት ነው። እኔ የፈለኩት 10 ድረስ ነው። ትንሽ በቃ 10 ድረስ ትንሽ ግልጽ ሆነልኝ። ከዛ ራይት ብዬ እወጣለሁ። እዚህ ጋር እንደዚህ አድርጎ የሚንቀሳቀስባችሁ ካስቸገራችሁ ስትሰሩ ምን ታደርጋላችሁ መሰላችሁ? እዚች ጋር ይችን እንነካና ይህንን እንዳርገን እናጥፋለን ማለት ነው። ይጠፋል ማለት ነው። እንደዚህ እንዲያስቸግረን ማለት ነው። ከዛ አሁን ወደ ቀጥታ ወደ ስራችን ከዛ እንደቀደሙ ቴክስታችንን እንጽፋለን ማለት ነው። ተምብነል አሰራር በስልክ እላለሁኝ እኔ በስልክ በቃ አሁንም ትንሽ ስላነሰ ሳይዙ ምን አደርጋለሁ ታች ሄድና ሳይዝ እጨምርበታለሁ። በቃ እንደዚህ ካደረኩ በኋላ አሁን ምንድነው የማደርገው ከለር እመርጣለሁ ማለት ነው። ከለር ይመጣልኝ። እኔ የፈለኩት አሁንም ቢጫ ስለሆነ ቢጫ አደርገዋለሁ ማለት ነው። ስክሮል ግን ቢጫ እስከማገኝ ድረስ ይቻት እዚች ጋር ከዛ ራይት ብዬ እወጣለሁ ማለት ነው። አሁን ቀጥታ ምንድነው የምናደርገው ፎንት እንመርጣለን ማለት ነው። ፎንታችንንም እንደቀደሙ እንዳመረጥነው ፎንታችንን በዚህ መልኩ እንሰራለን። አሁን ምንድነው የሚቀረን ስትሮክ ማለት ነው። ስትሮክ እዚች ጋር እናረግና ኢኔብልድ እናረግና ጥቁር ስለሆነ አሁንም 10 ድረስ እኩል ተመሳሳይ እንዲሆንልኝ 10 አደርገዋለሁ ማለት ነው። ከዛ ራይት ብዬ እወጣለሁ ማለት ነው። ስለዚህ በዚህ መልኩ አሁን ትንሽ በቃ በዚህ መልኩ ስትሬት አደርጋለሁ ማለት ነው። አሁን ቀጥታ የቅድሙ ፎቶዬን እዚች ጋር ቀይ የሆነችውን እነካለሁ ይመጣልኛል ማለት ነው። እያስቸገረኝ ስለሆነ በዚህ በምነካበት ሰዓት ሌላውን እየነካብኝ ስለሆነ ማለት ነው። ከዛ አሁን ሳይዝ ነው ትንሽ ፎቶአችንን ሳይዝ እንደዚህ እናደርግና በዚህ መልኩ ካደረግን በኋላ አሁን እኔ የማስገባው ምንድነው ቀጣይ ስልክ ነው አስገባ የስልክ አስገባለሁ ፍሮም ጋላሪ ገባለሁ። እሱ ከገባሁ በኋላ ከዛ እዚች ጋር አነካለሁ። ከዛ ራይት አረግና ከዛ ትንሽ አነስ አርገዋለሁ አለክ። በዚህ መልኩ እንደዚህ አድርጌ ገላጭ እንዲሆንልኝ ማለት ነው። ታምብነል አሰራር በስልክ የሚለው ስልክ ባክግራውንድ ስላለው አሪፍ ይሆናል ማለት ነው። ከዛ ምን አድርጋለሁ አሁን ከጨረስኩ በኋላ እዚች ጋር ራይት የምትለውን ነክቼ ሴቭ አስ ኢሜጅ እላለሁኝ። ሴቭ አስ ኢሜጅ ካልኩ በኋላ ምንድን አደርጋለሁኝ የታች ጋር እዚች ጋር ነካና ኳሊቲ የሚለውን እነካለሁ። ከዛ መጨረሻ ላይ አልትራ የሚለውን እነካለሁ። አልትራ የሚለውን ከነካዊ በኋላ ምንድነው የማደርገው ሴቭ ቱ ጋላሪ የሚል አለ እሱን ራይት እላለሁኝ ማለት ነው። ስለዚህ በዚህ መልኩ አጠናቀቅን ወደ ጋላሪያችን ልከናል ማለት ነው። ስለዚህ በዚህ መልኩ እናንተ መስራት ትችላላችሁ ማለት ነው። ከወደዳችሁት ሰብስክራይብ፣ ሼር እንዲሁም ላይክ ማድረግ እንዳይረሳ።